ሰፈራችን 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 የከተማችን መገለጫ ነው። ታሪክ ነው፣ ቀለም ነው፣ መልክ ነው። ሰፈራችን የእኛነታችን መሰረት ነው። ማስታወሻ መኖሪያም ነው። በዚህ ዝግጅት ስለ ሰፈራችን የሚያወሱ መልከ ብዙ ጉዳዮችን በወግ እንይዛለን። ሰፈር ላይ እንቆያለን። ሰፈራችን ዶሮ ማነቂያ የሀገርን ብርት የመጨረሻ ክፍል ጀሚል ይርጋ ባንዮቲ ነበሩ። ዲሚትራኪ ባንዮቲ የጉዞ ወኪል የነበረው ሲሆን ካሎፒ ደግሞ የመዋለ ሕፃናት በዛን ወቅት መዋለ ሕፃናት የነበራት ነች። እነሷን አውቃለሁ። ከእነሱ ዞር ብለን ወደ ጎረኮቹ ስንገባ ጠማማው ፈረንጅ የምንለው ካዛ ፔሼ ወይም አሳ ንግድ፣ አሳ ቤት። ካዛ ፔሼ ማለት የአሳ ቤት ካዛ ቤት ሲሆን ፔሼ አሳ ነው። አትክልት ተራ አካባቢ አሳ ይነግድ የነበረው አንድ ጠማማው ፈረንጅ የምንለው ፈረንጅ ነበረ። ከኛ ቤት ፊት ለፊት ደግሞ ሙሴ ናዝሬት ባለቤታቸው ማዳም ኪነር ሲባሉ፣ ወንድ ልጃቸው ደግሞ ማኑግ ይባል ነበረ። ሴት ልጃቸው እኛ በልጅነታችን የምታምር ስለነበረች ቆንጅዬ እንላት ነበረ። ረዥምና የምታምር ልጅነታችን ስናያት ቆንጅዬ እንላት ነበረ። ሙሴ ናዝሬት ግቢያቸው ኮክና ፖምና የተጋገሩ አትክልቶች ስለነበሩ በእጃቸው አንዳንድ ቀን ይዘው ሲወጡ አንዳንድ ጥሉልን ነበረ። ያቺን ኮክ ስናልምና ክረምት እንውል ነበረ። ይህ እኛ ቤት ፊት ለፊት አሁን ያለው አሁን ኮኩም የለም ፖሙም የለም፣ ባድያ ሆኗል። ባይዘዌ እኛ ሰፈር ውስጥ ቢያንስ 6 እና 5 7 የሚሆኑ ፈረንጆች ነበሩበት። በመካከሉ ላይ አሁንም ወደ ሾፌሮች ሰፈር ስንሄድ ደግሞ ሴታኔ የሚባል ባንክ ሰራተኛ የነበረ ህንዳዊም ነበረ እኛ ሰፈር ውስጥ። ከሱ በላይ ደግሞ ምናልባት ኢሮፓውያን የሆኑ እንግሊዛውያን በልጅነት አይኖሩ ነው የማውቃቸው፣ ግን ነጮች ነበሩ እዛ ቦታ ውስጥ። ሀሳብ ገብቶኝ ደጅ ሳስተላስል ቆሜ ያን ቂዛዛ መስኮት አስተውለው አግድሜ አራዳ ግሪኮች እንደሚሸጡት ያለ በየአይነቱ አየሁኝ ብስኩት። ትዝ አለኝ አራዳ አዲስ አበባ ሆይ ሀገርም እንደ ሰው ይናፍቃል ሆይ። አዲስ አበባ ወይ አራዳ ሆይ ሀገርም እንደ ሰው ይናፍቃል ወይ፣ ሀገርም እንደ ሰው ይናፍቃል ወይ። አራዳ አራዳ ዶሮ ማነቂያ እንደ ሌሎች ሰፈሮቻችን ሁሉ እንዲህ ያወሷቸዋል። ራስን ሰው አደስክ እናትሉኝ እንጂ ወንድሜ ዳግም መንበረ ፒያሳ የዶሮ ማነቂያ ልጅ ነው። አትላንታ ጆርጂያ ውስጥ ትልቅ ሆቴል አለው። ስሙም ፒያሳ ነው። የፒያሳ ልጅ የዶሮ ማነቂያ ልጅ ውስጥም ሆቴል ውስጥም ዶሮ ማነቂያ የምትባል የራሱ ብራንች አላት እና አንዱ እሱ ነው። ፕሮፌሰር ሱልጣን ሽፋ ጀርመን ሀገር የሚኖር ልጅ አለ። ፕሮፌሰር ሱልጣን ሽፋ ነው። እንደ ኤልያስ ኢድሪስ ቦምባስቲክ ስቱደንት በጣም ጎበዝ ተማሪና በጠቅላይ ሚኒስትር መለስ ዜናዊ ዘመን የግልገል ጊቤ ፕሮጀክት ሲመረቅ ቆሞ ያስመረቀ ኢንጂነር ኤልያስ አለ። ይድነቃቸው ተሰማ ታዋቂው የስፖርት ሰው በቲሩምና በሞዝቮልድ መካከል በሚያስገባው አሁን ሸገር ክሊኒክ የሚባለው አካባቢ መኖሪያቸው ነበረ። እዛም የታወቁ ናቸው። ምንጊዜም መጥተው ከቤታቸው ወጥተው ቡና ማኪያቶ ጠጥተው ጋዜጣ፣ የተለያዩ ጋዜጣዎችና መጽሔቶች የውጭ በተለይ እነ ኒውስዊክ፣ ታይምስ፣ ኢኮኖሚክስ ምናምን አንብበው ምን ብለው የሚሄዱ ናቸው። ዲሲፕሊን እንዲሆኑ ጠንካራ። እዚህ አባይ ጮመን የሚባል ምግብ ቤት ለየት ያለ ምግብ ነበር። ይኸውም 3 ከ10 የሚባል ፍርፍር ነበረ። አንድ እንጀራ ከላይ አንድ እንጀራ ከታች ተፈርፍሮ የሚሸጥ ሲሆን የ10 ሳንቲሙ ጉዳይ እስከ ዛሬ ያልተፈታ ሲሆን ፍርፍሩ እጅግ በጣም ይጣፍጥና ብዙ ነበር። ስቀጥል ከሱ ፊት ለፊት ትንሽ እንደተራመድኩኝ የታወቀው ኢትዮጵያ ብስክሌተኛ ከነ አቶ ገረመው ደንቦባ ጋር አብሮ ሲጫወት የነበረው መለሰ አበበን እናገኛለን። ጋሽ መለሰን በኋላ አውቀዋለሁ። ልጆቻቸውም ሮማን መለሰና ወደሰን መለሰ
ጓደኞቼ ናቸው። ወረድ ስል ብረት ሻይ ቤት የአበጋዝና የጋሽ ጀማል ሻይ ቤት ነው። እዛም ያደግንበት ሻይ ስጠጣ ብስኩት ስንበላ ድንች ስልጥ ያደግንበት ሻይ ቤት ሲሆን ቀጠል በማለት ፋፋ ጫት ቤት፣ ከዛ ፊት ለፊት ሳንሻይን ሆቴል አለ። ሳንሻይን ሆቴል ዘንድሮ ተለውጦ የፖሊስ ሰራዊት አባላት ማረፊያ ቦታ ሆኗል። ዝቅ ብለን ወደ መካከል ስንገባ ወሲላ ተብሏል። አሁን በድሮ ጊዜ ኤልሳ ሆቴል ጋሽ ካሳ የሰፈር ሰው ታዋቂ ተወዳጅ፣ ለተራባቢ ለተጠማ ጠጪ ለታረዘ አልባሽ ካሳ ጥሩ አባታችን የነበሩ ሲሆን ዝቅ ስንል ፎሌ አራዳ የጥንት አራዶች በሰማንያ ነበረችውን ፎሌ ጸጉር ቤትን እናገኛለን። ከሱ ፊት ለፊት ስንሄድ አባባ ግሮሰሪ፣ አባብዬ ግሮሰሪ። የአባባ ግሮሰሪ በሰፈራችን የታወቀና የተወደደ ግሮሰሪ ነበር። በተለይ በእኛ በልጅነታችን ጊዜ የሰፈር ሽማግሌዎች የሚቋደሱበት ሲሆን አባባ ገብረ መስቀልም አባታችን ነበሩ። ጠጅ ቤቶቹ በጣም የሚገርሙ ናቸው። ንባባ ጠጅ ቤት አለ፣ ኪዳኔ ቀስቶ አለ፣ ሲወሻ አለ፣ አየለችም አለ፣ ጽጌ ቤት አለ። እነዚህ በሙሉ የራሳቸው ደንበኞች አላቸው። አልፎ አልፎ ከአንዱ ቤት አንዱ ቤት ይገባሉ እንጂ ብዙ ጊዜ በቋሚ ደንበኝነት ነው። አንዱ ቤት ቋሚ ከያዙ በቃ እንደ ከቤታቸው አይወጡም። በዛ ጊዜ ርካሽ ነው ጠጁ። እኔ በህፃንነት ልጅ በነበርኩበት ጊዜ 2 ብርሌ ጠጅ በስሙኒ ነበረ። መብላትም አለ፣ በርካሽ ነው የምትበላው። ስጋውም በጣም ርካሽ ስለሆነ በልቶ የሚጠጡ አሉ። ሽማማ ጽጌ ተው ስጡኝ ዱቤ ዛሬ እጅ በሽ ነገ በዱቤ ሽር ባራዳ ሽር ባራዳ። ስለ ዶሮ ማነቂያ ሲነሳ ሲኒማ አምፒርና የፊልም ተመልካቾች በተለይ አዘውትረው የሚገለገሉባቸው የምግብ ቤቶች አብረው ይታወሳሉ። ወደ ሲኒማ አምፒር ስንወርድ በአካሏ ላይ አቶ ጋብርሃና ቤት እናገኛለን። ከዛ ቀጠል እንዳለን ወሰኔለ ሆቴል አለ። ወሰኔለ በልቶ ሲኒማ ገባ የአራዳ ልጅ አይባልም። ወሰኔለ በ50 ሳንቲም የተለያዩ አይነት ምግቦች የምንበላበት ነበረ። ኮልፔቲ፣ ፓስታ፣ ፎርኖ፣ ሰፌቸር፣ ስፔሲቲኒ፣ ከልፌቲኒ የሚባሉ የተለያዩ ምግቦችን በ50 ሳንቲም ተበልቶ ዘቅዘቅ ብሎ ወደ ሲኒማ አምፒር ይኬዳል። እንግዲህ ጉዟችን ወደ ሲኒማ አምፒር ይነሳለን። ባፈንጃዬ ይህን ታውቁታላችሁ? ባፈንጃዬ የተባለው ፊልም የታየበት የአዲስ አበባ ጎረምሳ በበጠር ያግሎ የተሰበረበት አንድ ፊልም ሳይሆን 3 ፊልም በበድ ብር ከ50 የሚታይበት ሲኒማ አምፒር ነበር። 1 የካራቴ፣ 2 የአሜሪካን፣ 3 የህንድ። ወሰኔለ ቤት ፓስታል ፉርኖ ከ2 እና 3 ዳቦ ትልልቅ ዳቦ ጋር 35 ሳንቲም ምን የመሰለ ፓስታል ፉርኖ ይበላበት ነበር። የአራዳ ልጆችም ሲኒማ ኢትዮጵያ ሲኒማ አምፒር ለማየት ሲመጡ እቹን በልተው ነው የሚሄዱት። ኛዎቹ አጋማሽ ወዲህ በመላው አዲስ አበባ እንደ አሸን ፈልተው የነበሩትና በተለይ ደግሞ ዶሮ ማነቂያን ማዕከላቸው አድርገው የነበሩት የመንደር ፊልም ማሳያ ቪዲዮ ቤቶችም የሰፈሩ ታሪክ አካል ናቸው። እውነት ለመናገር በዛን ጊዜ ውስጥ የሚወጡት ፊልሞች እጅግ በጣም ምርጥ ፊልሞች ስለነበሩ እኔ ራሴ ከጓደኞቼ ጋር ገባ ነበረ። ዶሮ ማነቂያ ጋር ብቻ አይደለም። አሁን ጸደቀ ፍሬ ሰንበት በና በዶሮ ማነቂያ 4 ማዕዘኑ መንገድ መካከል ላይ ያሉ ቤቶች ናቸው በተለይ በቪዲዮ ቤቶቹ የታወቁት። ሌሎች ኩሽማንኩሾች አሉ። የማያስፈልግም አለ፣ የማያስፈልግ ፊልም የማያሳዩም አለን። ግን ይሄኛው ግን ጀንትል የሆኑ ሰዎች ሁሉ ይገባሉ። ምክንያቱም የሚመጡት ፊልሞች በጣም የሚገርም ናቸው እና ሰራተኛ ስፈር የተወሰኑ ቦታዎች እዚህ ላይ የጎራ መደባለቅ ልበለው እንደው እንጂ ዱርዬዎች የሚገቡበት አለ፣ ጀንትሎች የሚገቡበት አለ። ራሱ ቤቱ ይገፈትራል። ማለትም አያስገቡም እነዛ ሰዎች ጀንትል ሰዎች የሚገቡበትን ቦታ ላይ ፊልሙም ምርጥ ፊልም ነው የሚያመጡት። እንደገና ደግሞ ጀንትል ካልሆነ አትገባበትም። እንደዚህ አይነት ነገሮች ነበሩ። አሁን ፕሮጀክት 00 የሚሰራበትን ፒያሳ ሜዳን ከፊቷ አንጣላ የነበረችው ዶሮ ማነቂያ ወጣቶቿን በየጊዜው ይካሄዱ የነበሩት ደማቅ ስፖርት ውድድሮች ተሳታፊ ታደርግ ነበር። በኳስ ጨዋታ በተመለከተ ሀገር ፍቅር የሚባል አንድ ምርጥ ቡድን ነበረ። አሰልጣኛችን ደግሞ የነበረው ጋሽ ግርማ። ከዛ ቀጥሎ ደግሞ እኛ ከጎረበስንና የኔ ወንድም ራሱ የሀገር ዶሮ ማነቂያና አካባቢዎች ፒያሳ በረኛ ሆነ ብቻ ከበርካቶች ጋር የምንጋጠመው አይነኛ ግጥሚያ ነበረ። ለኬቱ ከበደ ሰላዩ ሬሳ የታወቀው አጥቂ የበርካቶ ልጆች ከነሱ ጋር እየተጫወትን የአራዳ ልጅ ጊዜ በአራዳ ልጅ ነው እያሸነፍን ዋንጫችን ይዘን ፒያሳን እናቀልጣት ነበረ። ሌላው ለየት ልዩና ተአምር የተሰራበት የኢትዮጵያ መካከለኛና ምስራቅ አፍሪካ ዋንጫ
የኢትዮጵያ ቡድን ያሸነፈ ዕለት ፒያሳና አካባቢዋ እጅግ በጣም ረዳ ተደስታ ነበረ። ከዛ መካከል አንድ ጓደኛዬ ነፍሱን ይማረውና ጌታቸው የሚባለው ጌታቸው ድንቅ እንለዋለን የኢትዮጵያን ባንዲራ ለብሶ ግራና ቀኙ ላይ ነጭ እርግብ አድርጎ ከሱ ጋር በገባበት ቤት ብቻ እየተጋበዘ ስንሰክር ነግቶልን የኢትዮጵያ ብሔራዊ ቡድን የዚህ 15ኛው የምስራቅና መካከለኛ አፍሪካ እግር ኳስ ሻምፒዮን ሆነዋል። ስፖርት በጣም ደስ የሚል በተለይ አራዳ ሜዳ ላይ የነበሩ ስንት ተጫዋቾች እጅግ በጣም ለትልልቅ ቦታ የደረሱ በተለይ ከበደ፣ ፀሐዩ መሰለ፣ ዳግም መንበረ አሁን አሜሪካን ነው ያለው፣ ፊያት አለ፣ ሀገር ፍቅር ስፖርት አለ፣ ጋሽ ግርማ የሚባል አየር ወለድ ያሰለጠነ የነበሩ እጅግ በጣም ምርጥ ተጫዋቾች ከነ ጊዮርጊስ ጋር ሁሉ የሚጋጠሙ አራዳ ያፈራው ተጫዋች ግጥም ነበር የሚለው ከስቴዲየም የማያንስ ሰው አራዳ ሜዳ ላይ ግጥም ይላል ነበር እና በጣም የዋንጫ ጨዋታዎች ነበሩ። ከመርካቶ የሚመጡ ቡድኖች ነበሩ። እዚህ የነበሩ 8-6 መሀል አራዳ የሚባል ነበር፣ ሀገር ፍቅር የሚባል ነበር። እንደገና ሀገር ፍቅር ብሎ ቀበሌ ሀገር ፍቅር ቀበሌ ብሎ ስሙን ያለውታ የኛ ቡድን ነበረ። በጣም ምርጥ ተጫዋቾች የነበሩበት ነበረ ማለት ነው። ለዶሮ ማነቂያና በዛ ውስጥ ቢከቱት ህብረተሰቡ ሳይለይ ብዙ ቦታም ሳይወስድ አብሮ እንደተወለደ እየተቀባበረ ይኖራል።